ቭሎግ አዲስ መተናል አዲስ አበባ ውስጥ መጎብኘት ካለባቸው ታፕ 10 ቦታዎች ውስጥ አንዱ መርካቶ ነው ብለናል። መርካቶ ከአፍሪካ ትልቁ የገበያ ማዕከል ሲሆን በውስጧ ከ7000 በላይ ሱቆችና ከ13000 በላይ ሰራተኞችን አቅፋ ይዛለች። ይህች የሀገር ኢኮኖሚ የምታጧጡፍና የብዙ ሰዎች እንጀራ የሆነችው መርካቶ ከተመሰረተች ጀምሮ ከንግዱ ባሻገር ብዙ ታላቅ ታሪክ ተመዝግቦባታል። ከዚህም ውስጥ አንዱ በ1937 በላይ ዘለቀ ወይም አባ ኮስተር እዚህ አስፋወሰን ሆቴል አካባቢ እንደተሰቀለ ታሪክ ያስረዳል። ይህ አንድ በመርኬ የተሰራ የታሪክ አጋጣሚ ሲሆን ከበላይ ዘለቀ በተጨማሪ ወንድሙ እጅጉ ዘለቀን ጨምሮ ሌሎች 13 ተይዞ የመጡ ጓደኞቹ አብዛኞቹ በመርካቶና በሌሎች የአዲስ አበባ ሰፈሮች ቅዳሜ ቀን 1937 ስቅላት ተፈጽሞባቸዋል። ዛሬ ላይ መርኬ የሚገርም ሀብታም ደሃው ደላላው ነጣቂው አቀኛው ምቀኛው ጉረኛው ዛፓው ሌባው ሁሉንም በየፊናቸው አሰማርታ አጥግባ የምታሳድር ድንቅ ቦታ ናት። በአጋጣሚ የሚሆን ለስራ ወይም ለመገቤት ወደ መርኬት ብቅ ካልክ ማየት ካለብና መቻቻል ምን ማለት እንደሆነ ለማወቅ ከፈለክ ቅዱስ ራጉኤል ቤተክርስቲያን እና አንዋር መስጊድን ዞር ዞር ብለህ ማየትንም እንዳትረሳ። እነዚህ የሁለት ሃይማኖት ቅዱሳን ቦታዎች በአንድ አጥር የሚጎራበቱ ከመሆናቸው ባሻገር ፍቅርን መቻቻልና መከባበርን ለማሳየት እንደ ሀገር ምሳሌ መሆን የቻሉ የፈጣሪ ቤት ናቸው። ለዛም ነው የመርኬው ጠቢብ እንዲህ ሲል የተቀኘላቸው። ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የተመሰረተው በእቴጌ መነን አማካኝነት ሲሆን ግንባታው ተጠናቆ ለህዝብ አገልግሎት ይፋ የሆነው መስከረም 1 ቀን 1948 ዓ.ም ነው። አንዋር መስጊድ አንዋር መስጊድ ደግሞ ተመስርቶ አልቆ ለህዝብ ይፋ የሆነው በ1933 ዓ.ም ሲሆን ዛሬ ላይ በአዲስ አበባ ከሚገኙ ግዙፍና ለእስልምና እምነት ተከታዮች አገልግሎት በመስጠት ግንባር ቀደሙን ቦታ ይይዛል። ከዚህ በተጨማሪ እና መርኬ ከንግዱና ከተላላቅ ቦታዎች ባሻገር እንደና ኃይሌ ካሴ፣ ጎሳዬ፣ ላፎንቴኖ፣ ቴዲ አፍሮ፣ አብዱኪያርና ሌሎችም ታዋቂ ሰዎችን ለሀገራችን አበርክታለች። ብዙ ጊዜ ፈረንጆች ይጎበኟታል፣ አበሻ ደግሞ ይገበያይበታል። እና መታየትና መጎብኘት ከሚገባቸው ታፕ 10 ቦታዎች አንዱ መርኬ ነች ብለን እናስባለን። ይመቻችሁ። መችለቃልና የመርኬ ትዝታ መመለስ አይቀርም የማታ የማታ። እኔ የምልህ አንድ ጥያቄ ልጠይቅህ። ይሄን 100 ብር ለአንተ ልስጥህ ወይስ ለሚቀጥለው ሊስሮ 200 ብር አድርጌ ልስጥህ? ይመችህ። በቃ እንዳልከው ነው።